ማለት ነው። የእናንተ መሳደብ የእናንተ እንደዚህ ማሸማቀቅ ጠንካራ እንዲያደርገው ነው የሚያደርገው። እሱ ግን በቃ በአላህ ተውኝ ማለት ብዙ ስቃይ ያሳለፍነን ሁለታችንም ብዙ መከራ አይተናል። ስለዚህ ተውን። ኢድን ቢያንስ እንዋል በሰላም እንዋል። ኢድን በቃ ልለምናችሁ። በቃ እኔ ተቀብዬው እየኖርኩ ነው። ምንም ነገር ሲያደርግልኝ ተቀብዬው እየኖርኩ ነው። እሺ ድህነቱ ተመችቶኛል። እኔ የሱቅ ዕቃ አይደለሁኝም በብር የምገዛው። የሱቅ ዕቃ አይደለሁኝም። ማንም መቶ በብር ገዝቶኝ እንደ ሶፋ የሚያስቀምጠኝ ሴት አይደለሁኝም። ትሪትመንት ፈልጋለሁ። ፍቅር የሚሰጠኝ ሰው ፈልጋለሁ። እኔ ያንን ደግሞ ኡስማን ላይ አግኝቼዋለሁ። በቃ ኡስማን ያ ነው። እናንተ የምታዩት እብዱን ኡስማን ነው ቲክቶክ ላይ። ከካሜራ ጀርባ ደግሞ ትክክለኛ ባል ነው። እኔ ከካሜራ ያለው ኡስማን ተመችቶኛል። የልጅ አባትም ሊሆን ነው ከቅርብ ጊዜ በኋላ እንሻላ። ቅርብ ጊዜ ነው የልጅ አባትም ይሆናል እንሻላ። ልጄንም በሰላም አቅፋለሁ፣ ወልጄ አቅፋለሁ። ስለዚህ ፕሊስ እሱን አትናገሩብኝ። እኔ ከነ ማንነቱን የወደድኩት ምኖረው እኮ እኔ ነኝ። ድህነቱን ተቀብዬ የኖርኩት። እሺ እና ፕሊስ ላላ በላችሁ ኢዴን በሰላም ላሳልፍ። ኢዴን በቃ ኢድን ላሳልፍና እንደለመዳችሁት ከዚህ በኋላም ስደቡን። ችግር የለው። ሰድቡን አላችሁ አለን። እኛ የስራ ሰው ነን። ከሶሻል ሚዲያ አንጠፋም አለን። ከዛ ሰድቡን አላችሁ። እሺ ኢድን ግን ቢያንስ እንዋል በሰላም። አመሰግናለሁ። ወይ يا سلام يا حلال يا جماعة يا راش سابوي وماني والله كوبلين قارو حبيت يسوليش مدفو عندما يسراو يأكل واقع سيكفل ملكام لمسرات يسرا نورو يتبدرس النمبر አቤት እኔና ሰለመ ላይ ስንት ሰው እየጣሩን ያሉ። አቤት ደህና ነበረን። ወደ ከህቶች ጋር ደህና እያሳለፈን ሄደን ደህና ሰላም ነበረን። ኮምፕሊንግ አንድ ኮሜንት ዝም አለን፣ ሁለት ዝም አለን፣ ሶስት ምን ጉድ ናችሁ እንዴ እናንተ የቅርብ ሰዎች? ረፉ እንጂ ተው እንጂ እኛ ትዳራችን እንምራበት። እስኪ ልጅ አባት እንሆን አሁን ቢያንስ እስኪ ግራ የሚገባኝ ነገር በጣም በህይወት የምንተማርኩኝ ሰው በኢዶን በረንዳ ላይ ወድቅ ያልነበራችሁ ሰዎች አሁን ትዳር ሳደግ ለምንድን ነው ቅናት እንደዚህ የሚያስቀናችሁ? እናንተ ለምንድን ነው የሚያስቀናችሁ? ታዲያ በፊት እያለሁበት መጥፎ የነበርኩበት ማንነት ታዲያ ለምን አልተቀበላችሁ? አሁን ዛሬ ግን እንደዚህ ፏብዬ ወርቅ መስዬ ስመጣ እንደዚህ ሚስቴ ልሳምሻ ጊዜ ላይ ሚስቴ شكلك أسود حجر إلى السلام والله رف نزلت عندكم ميستينا تسكفون اسكي بزي بعيدو طرو نبرج اسكاو درس ያሚ መጣል ይሄዳባል። ያሚ መጣል ብር የለው። ያሚ መጣል የተመቻቸ እንትን ቢገባታ የእንትና አንተ ምናምን እንትን ተመሩ በቃ የሚያስጠላ ነገር ነው የሚጽፉት። እንትን ነው ረዋና ያስጠላል ነገር ምን መሰለሽ ኮሜንት ሰው ልጅ ከሰራ ያድጋል። ለና ኮሜንት ብዙ ነገር ይቀይራል። ያንን ኮሜንት ምን ያደርጉታል? ልብሽ ላይ ለማስገባት ሲደጋገም ይሄ ምናት ይሄ የለውም ለካ የለውም እውነት ሲደጋገም ያ ኮሜንት ምን ይሆናል መሰለሽ? የሰው ልጅ የሆነ ነገር ሲደጋገም ያምንበታል። ካመነበት ደግሞ ሀብታም ብቻ ነው ማግባት ያለበት። ሀብታም ብቻ ብር ያለው ሰው ብቻ ነው የሚያገባው። ብር የሌለውስ ማግባት አንችልም። እስኪ አድርጉት። እስኪ እንደረዋን ብር የተገኘው ሰርተን አይደለም ታዲያ ሰርተን አናገኘውም። ያ አቅማችን እየሞከርን ነው። እንግዲህ ሀብታም ለመሆን እንዴት ሀብታም እንደሚኮን ንገር ነው። ወይም ደግሞ እየሞከርን ነው። እኔ መኪና ልገዛ ቤት ተፍተፋልኩ። እስካሁን ድረስ ጥብ ያለ ነገር የለም። እየሰራ ነው። እንደ ሰዎች እንኳን አይፎን ስልክ የለንም ወይ ጊፍት ስጡን መሰጡን አካልካላቸው። ይሄ ስልክ እንዴ ከፋቱን እንጂ ምንድን ነው? እየሰራ ነው። እንግዲህ በአቅማችን እየሞከርን ነው። ድንጋይ አልፈልግ ታዲያ ተው እንጂ ረፉ እንጂ አንድ ቀን ረፉ። ሴት ልጅ በጣም ትሰበራለች። ባይዘው ሴት ልጅ ጥሩ አይደለም። አሁን እኮ ረዋን እርጉዝ ናት። እርጉዝና ሰዓት ደስ ሊላት ይገባል እንጂ አሁን ልጅ በሚመጣ ሰዓት እናንተ
የመንገድ ላይ እንቅፋት የሆናችሁ ሰዎች ራሳችሁን ቻሉ እባካችሁ ነው። ወይ ሰርታችሁ ተቀየሩ፣ ወይ ደግሞ ለመቀየር ሞክሩ፣ ወይ ለሚቀየሩ ሰዎች እንቅፋት አትሆኑ። ምረጡ። እድሉ የእናንተ ነው። መምረጡ የእናንተ ነው። ቴንኪው አማን ዱባይ እናመሰግናለን። እረፉ። እኔ ባይዘው ቢሊነር ሆናለሁ አንድ ቀን። የእውነቴን ነው የምላችሁ። እኔ ቢሊነር ሆናለሁ። አሁን ሚሊነር ነኝ። ቢሊነር ሆናለሁ አንድ ቀን። የምሬን ነው የምላችሁ። እኔ ቢሊነር ሆናለሁ እያልኳቸው ሰዎች ስለ እኔ ያወራሉ አንድ ቀን። የእውነቴን ነው። ሁሉም ሰው ላለው ነው ሰው የሚያስታብጡ። ባይዘው ምድር ላይ የትም ዓለም ላይ ሂድ ገንዘብ ላለው ሰው ብቻ ነው ሰው እንትን የሚያደርገው። አይዞሽ ሚስቴ፣ አይዞሽ፣ አብሽሪ።